ሳቅ የተጫወተ ሁሉ ደስተኛ የሚመስሉ ሰዎች አሉ። ጥሩ ሁኔታ ላይ ስላሉ ብቻ ደስተኛ የሚመስሉ ሰዎች አሉ። እንደዛ አይደለም፣ መፍረድ አያስፈልግም። የሰው ልጅ ላይ አንተ ምን አለብህ የምትለዋን ቃል ብዙ ጊዜ ሜንሽን አድርጊያታለሁ። በጣም አደገኛ ቃል ናት። በጣም አደገኛ ቃል ናት። አንተ ምን አለብህ፣ አንተ ዝም ብለህ አስበው። ቀኑ ሙሉ እናትህ ታማብህ ሊሆን ይችላል፣ ቢሆን ነገር ተፈትነህ ሊሆን ይችላል። አልቅሰህ ምን ብለህ መጥተህ እንባ አንጠራርገህ ከጓደኞችህ ጋር ስትስቅ ይሄኔ አንተማ ምን አለብህ ሳቅ ተጫወተኛንን እንጂ ምናምን፣ ወይ ደግሞ ሲደውሉልህ ተኝተህ አንተማ ምን አለብህ ተኛ። በጣም በተቻለ አቅም ማለት የሌለብህ ነው። ሰው ብዙ ነገር አለበት፣ በጣም ብዙ ነገር አለበት፣ ብዙ ነገር ተሸክሟል። እንደውም የሆነ ጊዜ ተናግረው ነበር። አንድ ጓደኛው በቃ መናገር አይችልም ያ ሰው ገብቷል። እና ምን ብሎ በጣሽ ወረቀት ይሰጧል፣ እግዚአብሔር መናገር ከማትችለው ህመም ይፈውስ ይላል። መናገር የማይችሉ ብዙ ህመሞች አሉ። አንዳንድ ሰዎች ደህና ነህ ስትለው ደህና ነኝ ሊል ይችላል፣ ደህና ላይሆን ይችላል። በቃ ሊነግርህ የማይችል በጣም የቅርብ ጓደኛ ሆኖ ላይነግርህ ይችላል ያንን ሀዘኑ ገብቷል። እና መጸለይ ነው ያለብህ፣ እና ደግሞ በቃ ሰፖርትን ማሳየት ነው ያለብህ። እግዚአብሔር መናገር ከማትችለው ህመም ይፈውስ ማለት በቃ ይገባኛል መናገር የማትችለው ህመም እንዳለብህ። ሳቅ የተጫወተ ሁሉ ደስተኛ የሚመስሉ ሰዎች አሉ። ጥሩ ሁኔታ ላይ ስላሉ ብቻ ደስተኛ የሚመስሉ ሰዎች አሉ። እንደዛ አይደለም፣ መፍረድ አያስፈልግም። የሰው ልጅ ላይ አንተ ምን አለብህ የምትለዋን ቃል ብዙ ጊዜ ሜንሽን አድርጊያታለሁ። በጣም አደገኛ ቃል ናት። በጣም አደገኛ ቃል ናት። አንተ ምን አለብህ፣ አንተ ዝም ብለህ አስበው። ቀኑ ሙሉ እናትህ ታማብህ ሊሆን ይችላል፣ ቢሆን ነገር ተፈትነህ ሊሆን ይችላል። አልቅሰህ ምን ብለህ መጥተህ እንባ አንጠራርገህ ከጓደኞችህ ጋር ስትስቅ ይሄኔ አንተማ ምን አለብህ ሳቅ ተጫወተኛንን እንጂ ምናምን፣ ወይ ደግሞ ሲደውሉልህ ተኝተህ አንተማ ምን አለብህ ተኛ። በጣም በተቻለ አቅም ማለት የሌለብህ ነው። ሰው ብዙ ነገር አለበት፣ በጣም ብዙ ነገር አለበት፣ ብዙ ነገር ተሸክሟል። እንደውም የሆነ ጊዜ ተናግረው ነበር። አንድ ጓደኛው በቃ መናገር አይችልም ያ ሰው ገብቷል። እና ምን ብሎ በጣሽ ወረቀት ይሰጧል፣ እግዚአብሔር መናገር ከማትችለው ህመም ይፈውስ ይላል። መናገር የማይችሉ ብዙ ህመሞች አሉ። አንዳንድ ሰዎች ደህና ነህ ስትለው ደህና ነኝ ሊል ይችላል፣ ደህና ላይሆን ይችላል። በቃ ሊነግርህ የማይችል በጣም የቅርብ ጓደኛ ሆኖ ላይነግርህ ይችላል ያንን ሀዘኑ ገብቷል። እና መጸለይ ነው ያለብህ፣ እና ደግሞ በቃ ሰፖርትን ማሳየት ነው ያለብህ። እግዚአብሔር መናገር ከማትችለው ህመም ይፈውስ ማለት በቃ ይገባኛል መናገር የማትችለው ህመም እንዳለብህ